አሁን መመኑ እኮ ፈዞ ነው ያስቸገረ። እንዳውም በአሁኑ ሲኖዶስ በዚህ በዓለም አቀፍ መንፈሳዊ ሰበካ ጉባኤ ላይ ንግግር ያደረገው የአሁኑ የሻሸመኔው አስገዳይ ሳዊሮስ የሚባለው አባቶች ይከበሩ የሚል ንግግር አድርጓል እና እሱ ራሱን አባት አድርጓል እና እንኳን ሊጸጸቱ እንኳን ለሞተ ሊቆጡ ቀርቶ ገለው አክብሩን ይላል። አስገድለው እሱ ነው 50 ሰው በአንድ ቀን ያሳረደው ወሊሶ የሐሰት ጳጳሳት ፈጥሮ በአብይ ትእዛዝ አንቀበልም ያሉትን ክርስቲያኖች አስገደላቸው። ከዛ በኋላ ብፁዕ ብለው ከራሳቸው ቀላቀሉ። እነዚህ ሰዎች እንዴት አድርገው ነው ፍትህ የሚናገሩት? የወንጀለኛ ስብስብ አረጉት ሲኖዶሱን። ፓትሪያርኩ ለትግራይ ሰው አለቀ ብለው ተደብቀው ከፈረንጅ ጋር የተወያዩትን ያህል አሜሪካ ሄደው እንኳን ስለአሁኑ እልቂት ሳይናገሩ ነው የሚመለሱት። አየው እና ተባብረዋል። እስማማለሁ ከአንተ ጋር ተባብረዋል። ይሄ ግን ጥፋቱ የምዕመን ነው። ምዕመን አባትና አባት ያልሆነ መለየት አልፈለግም። በቀኖናው ሚዛንነት የግሪክ ልብስ የለበሰው ነገር ሁሉ አባት ይመስሏል። እንጨት ላይ ብንሰቅለው ያን ነገር ሳይሰግድለት አይቀርም ጨርቁን። እና ሰው ቀኖናውን ሃይማኖቱን በትክክል ተገንዝቦ ለእውነት መቆም አለበት። ለእውነት አልቆም አለ ሰው አስመሳይ ሆነ። መዳን የሚፈልገው በአቋራጭ ነው፣ በቲፎዞ ነው። ብቻህንም ብትሆን ስለ እውነት መቆም አለብህ። የምትድነው ስለ እውነት ነው። ክርስቶስ አንድ ነው፣ አለቀ። መንጋውማ ይሰቀል ነው ያለው። እውነት መናገር ፈራ የኢትዮጵያ ምዕመን። ስለዚህ አባት ሳይሆኑ አባት ተብሎ የተሰበሰቡትን በዘር የተሰበሰቡትን የጎሳ ወኪሎች ሁሉ አክብር ብሎ ይከራከረናል። ምንድን ነው? እኔ እኮ አላከብርም አላልኩም። የሚያስከብራቸውን ቀኖና ያክብሩ ነው ያልኩት። ክርስቲያን ይሁኑ ነው፣ ይመለሱ ነው ወደ ክብራቸው። ሳይመለሱ እንዴት አድርገህ ምንድን ነው? እኔ እኮ ልድን ነው እንጂ ጣዖት እኮ አይደሉም፣ ሰዎች እኮ ናቸው። ልዩ የሚያደርጋቸው እኮ ክህነቱና በክህነቱ አንጻር የሚኖሩት አርአያነት፣ ሰማዕትነት፣ መሪነት እኮ ነው። እሱም በጎሳ አበላሹት እና ልክ ነህ አሉበት። ማንም እውነት የሚናገር ሰው አጣን። ይባስ ብሎ ጠበንጃ ይዞ ጫካ የገባው ስለ ጎጥ ሲያወራ ነው የሚያመኝ። እሺ ሌላውን እንቶ ሊሞት የሄደውን ሰው መራለሁ ብሎ ለምንድነው ጎጥ የሚሆነው ሰው? ምንድነው የተፈጠረው? አማራ ውስጥ ምንድነው ችግሩ? ነው ድሮም ይሄ በሽታ አለ፣ የጎጠኝነት በሽታ። በህልውና አደጋ መሃል እንኳን ጎጥ ይበልጥበታል። ለምንድነው አንድ መሆን የሚያቅተው? ለምንድነው ከመርህና ከእሴት ውጪ ሰዎችን የሚያመልከው? ምንድነው ችግሩ? ፍልስፍና የለውም? የግድ ሰው ላይ መንጠልጠል አለበት? በመርህ መዋሃድ አይችልም? ለምን በጥቂት ሰዎች ፍላጎት አንድ መሆን ለምን ተከለከለ? ህዝቡ ሁለት ሶስት በማይሞሉ ሰዎች ፍላጎት ለምንድነው አንድነት የተሰናከለው? የማህበረሰቡ ጠባይ ምንድነው? ለአደጋ የሚያዳርገውን ሰው ጠመንጃ ይዞ የሚፋለም ሰው አጠገቡ ያለውን አሰናካይ ተው ለምን አይልም? ምንድነው ችግሩ? ሁሌ የማይገባኝ ይሄ ፓርት ነው። አብይን እስከነ ድሮኑ ከተጋፈጥክ በኋላ አጠገብ ያለውን በሽተኛ ተው ማለት ያቅታል? አንድ እንዳትሆን የሚከለክልህን ለይተህ ተው ማለት ያቅታል? ምንድነው ያሰረው ህዝቡን? የኢትዮጵያ ህዝብ እኮ አብዛኛው ሰው ራሱን አይሰቅልም። ታውቃላችሁ፣ ከቅርብ ጊዜ እንደ ቡዲስት ተመልሼ እፈጠራለሁ በሰማይ ቅጣት የለም ምናምን የሚሉ የአማንያን ቡዲስቶች፣ እነዚህ ኢንካርኔሽን የሚያምኑ ሰዎች ናቸው የሚሰቀሉት። አሁን የሚሰቀል ሰው ተፈጠረ አዲስ አበባ ውስጥ። ቤቱን ሲያፈርሱበት አፍራሹን እንደማፍረስ ራሱን ይሰቅላል። አሁን ይሄ ሌላ ሃይማኖት ነው። አሁን አማራ ራሱን እያጠፋ ያለውን ሰው ሊዋጋ ወጥቶ ላዋጋህ ብሎ ግን አይ እኔን አምልክ ወደሚል ሰው እረፍ፣ ግቤን ነው የምፈልገው፣ ከመራኝ ምራኝ፣ ካልሆነ ዞር በል ማለት ምን ከለከለው? ለምንድን ነው በሁለት ሰዎች በሶስት ሰዎች ፍላጎት 2 ዓመት ተበታትኖ የሚያልቀው ህዝቡ? የጀግና ትርጉሙ ምንድን ነው? በአማራ ሴረኛ ማለት ነው? ቁማርተኛ ማለት ነው? ራሱን የሚያስመልክ ማለት ነው? የህዝብን ዓላማ ተሸክሞ የሚሄድ ትሁት ማለት ነው? ይሄ ገና በትክክል ያልፈታ ነውና ትግሉን ደም የሚያበዛበት ነገር ነው። ደም ያበዛበታል፣ መስዋዕትነት ያበዛበታል። ቅድም እንዳልኩ ያ ሁሉ ሚሊዮን ተማሪ ከትምህርት ወጥቶ ያ ሁሉ ኢንፍራስትራክቸር ፈርሶ መሬቱ ያለ ልማት ተቀምጦ ያ ሁሉ ሰው ቆስሎ ሚኒሻ ምናምን ተብሎ እዛው እርስ በርሱ ያ ሁሉ ሰው ወላጅና ባል አጥቶ ይሄ ዋጋ ተከፍሎበት እንዴት የግለሰቦችን በሽታና ያስታምማል ነው ህዝቡ። እኔ አንድነቱ ችግር የግለሰቦች በሽታ እንጂ የህዝብ ችግር አይደለም ብዬ ስለማመን ነው። ይሄን የሚያሰኘኝ ነገር ቁጭ ብለው ሰው ለመከፋፈል የሚጽፉ ሰዎችን ስላየው ነው። ካህናትን፣ እውነተኛ መምህራንን፣
እውነተኛ አርበኛ የሆኑ ሰዎችን ሁሉ ስም የሚያጠፉ በውጭም በሀገር ውስጥም ስላሉ ህዝቡ ይሄን እንዴት መከላከል አቃተው? እኔ መቶልኝ አቅም የሚያውቅ ሰው እንዲነግረን ነበረ። ወደ አንድነት እንዳንመጣ 3 ሰው 4 ሰው እንዴት ይከለክለናል ብዬ ሁሌ የሚጨንቀኝ። ለምንድን ነው በሰው የምንመራው? በራሳችን አእምሮ ቁጭ ብለን እዛው አንጨርስም? ለምንድን ነው ከርቀት የምንመራው? ምን ሆነ ህዝቡ? የመመካከር ልምዱ የት ሄደ? ሰውን ጣዖት አታርጉ የሚል መልእክት ነው እኔ ለነገሩ ያለኝ። ከዛ በኋላ በነፃነት ማሰብና መመካከር ይቻላል። ሴራና ቁማር ለዚህ አይነት ቅዱስ ትግል አይመችም። በእውነት በርትዕ በግልጽኝነት ነው መግባባት የሚያስፈልገው፣ በመጎንጎን በማታለል ምናምን አይደለም። ይሄማ የእነ ሽመልስና እና አብይ ያሉበትና መከራ ያመጣብን ነገር ይሄ የወያኔ መንገድ ነው። ይሄ የኦነግ መንገድ ነው። ትልቋን ሀገር ኮሎናይዝድ አረኩ ብለህ እንደ ባቢ አይነት ሰው ትፈጥራለህ። ድሮ ታሪኩ 3000 የሚሉ አሉ፣ 1000 የሚሉ አሉ። እኔ ታሪክ ነው የቸገረኝ። አሁን መኖር ከልክለኛል ነው። የምን ታሪክ ነው የሚያወራው? ግራ የገባው የአጭበርባሪዎች ዘመን ነውና በእውነት መመካከር አለብን፣ መጨካከን አለብን፣ ይሉኝታ መተው አለብን መዳን ከፈለግን እና እግዚአብሔር ይርዳን ነው የምለው። ምናልባት በዚህ እናብቃ መሰለኝ።